ጤና ይስጥልኝ ቤተሰብ እንዴት ናችሁ? ዛሬ የኢትዮጵያ አየር ኃይል 90 ዓመቱን ያከብራል። 90 ዓመቱን ምክንያት በማድረግ ደግሞ አንድ አጠር ያለ ቪዲዮ ኢንትሮ አይነት ቪዲዮ እንሰራለን። ኢንትሮውን የምንሰራው ምንድነው? ከዌብሳይቱ አንድ ኢሜጅ እንወስድና የሱ 27 መሰለኝ እዚህ ጋር በምስል ላይ የምታዩት ሱ 27 ነው። ይህን ሱ 27 ፋይተር ጀት ፒክቸሩን ብቻ ወስደን በኤአይ የኢትዮጵያ ሎጎ እንደያዘ አብረን እንዴት አድርገን በጉም ውስጥ አሳልፈን ፕራውድ የምንሆንበትን የኢትዮጵያ ኤርፎርስ 90 ዓመቱን ሲያከብር እኛም ኢንትሮ በመስራት እንግዲህ ሴሌብሬት እናደርጋለን። በመጀመሪያ የምናደርገው ምንድነው? ከዌብሳይቱ ላይ ገብተን 90 ዓመቱን ሲያከብር ዌብሳይት ዴቨሎፕ አድርጓል። እዛ ላይ አንድ ምስል አስቀምጧል። ይህን ምስል ነው እንግዲህ ተጠቅመን ብዙ አይነት ኤአይ ቱሎች አሉ። ለጊዜው እኔ የኢንቫቶ ፍሪ ቨርዥኑን ነው የምጠቀመው። እሱን በመጠቀም እናበረዋለን። አሁን በቀጥታ ወደ ይህን ዳውንሎድ እናደርጋለን። እችን ዳውንሎድ አድርገን መጀመሪያ ኢሜጇን እንወስዳለን። ኢሜጇን ብቻ ወሰድን ማለት። ስለዚህ እችኛዋን ኢሜጅ ወስደን ፕሮምፕት ኤአይ ላይ ጽፈን በጉም ውስጥ በጣም አልትራፋስት በሆነ ጉም ውስጥ ላይክ እንዲያልፍ እናደርገዋለን። ከዛም በኋላ አፍተር ኢፌክት ላይ ተጠቅመን አንዳንድ ኢፌክቶችን ጉሞችን ምናምን ተጠቅመን የኢትዮጵያ አየር ኃይል 90 ዓመት እንኳን አደረሳችሁ የሚል ኢንትሮ የሚያምር ኢንትሮ እንሰራለን። ኢንትሮ ፋይናሊ ሲያልቅ ይሄንን ይመስላል። ይህች እንደምታዩት ልክ በእንደዚህ አይነት መንገድ እንኳን ለ90 ዓመት ክብረ በዓል በሰላም አደረሳችሁ ኢትዮጵያን ኤርፎርስ ሲምቦል ኦፍ ፍሪደም ኤንድ ዩኒቲ የሚል ሎጎ ክሬት አድርጓል። በዚህ አይነት መንገድ የሚያምር ኢንትሮ ነው የምንሰራው። እንደምታዩት መጀመሪያ የተጠቀምነው እችኛዋን ምስል ነው። እችን ምስል ደግሞ ከዌብሳይቱ ላይ ቅድም እንዳወረድናት ነው። እችን ምስል ተጠቅመን እንደምታዩት ከመሬት ይነሳል። ሁለተኛ ኢሜጅ አለ። የኢትዮጵያ ባንዲራ የያዘ ሱ 27 በጉም ውስጥ አልፎ ልክ ሎጎውን ሲመጣ ከሎጎ ደግሞ ፕሌን ነገር አለች። እሷ ጭስ እየረጨች ወደ ላይ ትወጣለች። ይህን የሚመስል የሚያምር ኢንትሮ እንሰራለን። በቀጥታ ወደ ኢንትሮ እንሄዳለን። መጀመሪያ የምናደርገው ምንድነው? የዌብሳይታችን ላይ እችን ምስል ከዚህ ዌብሳይት ላይ ወስደናታል። እሷ እንወስዳለን። በቀጥታ ኢንቫቶን ከፍተን ኢንቫቶ ኤሌመንትስ ላይ ዛጋ እንገባና የኤአይ ቱል አለው። እዚህ ጋር ኤአይ ብለን ምንድነው የምናደርገው? ቪዲዮ ጀነሬት ነው የምናደርገው። እዚህ ጋር ፕሮምፕት ነው የምንጽፍለት። ልክ የቅድሙን ምስል ጀነሬት እንዲያደርግልን ፕሮምፕት ነው የምንጽፈው። እኔ ያዘጋጀሁት ፕሮምፕት አለ። ይህን ፕሮምፕት ላስቀምጥላችሁ እችላለሁ። Using the fighter jet from the reference photo, create a cinematic aerosense ምናምን እያለ ይቀጥላል። ምንድነው 4K የሆነ ኢሜጅ በጉም ውስጥ ድራማቲካሊ እየተገለባበጠ እንዲሄድ ሪፈረንስ ኢሜጅ የመጀመሪያውን ተጠቀምና ኢንድ ሪፈረንስ ኢሜጅ ደግሞ ይህንን ፕሌን ተጠቀም ነው ያልኩት። የመጀመሪያው ሪፈረንስ ኢሜጅ የሚሆነው እዚህ ጋር እንደምታዩት ሪፈረንስ ፒክቸር 1 እችኛዋን ከዌብሳይት ላይ የወሰድኳት ነች ማለት ነው። እሷን ምን አደርጋለሁ? እጠቀማለሁ ማለት ነው። እሷን ኦፕን ላለው መጀመሪያ ላይ የመጀመሪያው ሪፈረንስ ፒክቸር እዚህ ጋር ያስገባልኛል። የሁለተኛው ፒክቸር ሪፈረንስ ፒክቸር ይሄኛው የመጀመሪያው ከዌብሳይት የወሰድኩት ነው። ሁለተኛውን ደግሞ ከዌብሳይት ላይ ወስጄ ተመሳሳይ የሆነ ኢሜጅ የኢትዮጵያን ባንዲራ ልክ በእንደዚህ አይነት መንገድ አስቀመጥኩለት። የመጀመሪያው ስታርቲንግ ኢሜጅ የመጀመሪያው ናት። ከዛ ሁለተኛው ደግሞ ይሄ እመርጥለታለሁ። ሁለተኛውን ኢሜጅ በእንደዚህ አይነት መንገድ መረጥኩ ማለት። ስለዚህ የሬፈረንስ ኢሜጅ የመጀመሪያው ይሄ ይሆናል። ሁለተኛው ሬፈረንስ ኢሜጅ ደግሞ ራሱ ሱ 27 ሆኖ አየር ላይ እየበረረ የኢትዮጵያን ባንዲራ ሎጎ የያዘ ይሆናል። ሁለቱንም ማስገባውላቸው። ቀጥዬ ምንድነው ምናው ጀነሬት እለዋለሁ ማለት ነው። ጀነሬት ሲያደርግ በእንደዚህ አይነት መንገድ ጀነሬት ያደርግልናል። እዚህ ጋር ፖዝ አደርግና ኢንድ ሪዛልቱን አሳያቸዋለሁ ማለት ነው።
ኦኬ ኢንድ ሪዛልቱ በእንደዚህ አይነት መንገድ የመጀመሪያው ጀነሬት ያደረግኩት ኢሜጅ ይህን ይመስላል። መጀመሪያው ኢሜጅ በዚህ አይነት መንገድ ጀነሬት አደረግ ነው። እስከዚህ ያለውን ወስደዋለሁ ማለት ነው። ስለዚህ የመጀመሪያው ኢሜጅ ልክ እንደዚህ እስኪነሳልኝ አደርገውና ሁለተኛ ኢሜጅ ደግሞ አሁንም ጀነሬት አድርጌ እሰጠዋለሁ ማለት ነው። የመጀመሪያው ፒክቸር እንዲበር አደረግኩት። ሁለተኛውን ደግሞ በቅድሙ ፕሮምፕት መሰረት አሁንም ሁለተኛው ደግሞ ይሄን ይመስላል። ሁለተኛውን ልክ ከዚህ ጀምሮ እንዲበር አደርገዋለሁ። ይህም ሁለተኛ ላይ የሰጠሁት ኢሜጅ ፕሮምፕት ተጠቅሞ በእንደዚህ አይነት መንገድ እንዲበርልኝ አደረግኩትኝ። የሁለተኛውን ኢሜጅ እና መጨረሻ ኢንድ ኢሜጁን ደግሞ ሰንሴት የሆነ ሎጎውን ጎን ላይ ያስቀመጥኩለትኝና ልክ በእንደዚህ አይነት መንገድ ጀነሬት አደረገልኝ ማለት። ስለዚህ እነዚህ ሶስቱንም በመያዝ ወደ የት ትሄዳለሁ ማለት ነው? ወደ አፍተር ኢፌክት ትሄዳለሁ ማለት ነው። ሶስቱንም ጀነሬት አድርጌያለሁ። በእንደዚህ አይነት መንገድ ሶስቱንም ጀነሬት አድርጌያለሁ። በመቀጠል አፍተር ኢፌክትን እከፍትና ሶስቱንም እዚህ ጋር ድሮፕ አደርጋቸዋለሁ። ቅድም የሰራኋቸውን ሶስቱንም ቪዲዮዎች በዚህ አይነት መንገድ እዚህ ጋር ድሮፕ አደርጋቸዋለሁ። እዚህ ጋር ድሮፕ ካደረግኩ በኋላ የመጀመሪያ ኢንተርኔት እዚህ ጋር ድሮፕ አደርጋለሁ። የመጀመሪያ የሚሆነው ይሄ ነው ማለት ነው። መጀመሪያ የሚሆነው ኢሜጅ ይሄ ነው ማለት ነው። የመጀመሪያው ኢሜጅ ቅድም እንዳሳያችሁ ይሄ ነው። ልክ ይሄን አስነስቼ ሁለተኛው ላይ እዚህ አካባቢ ድረስ ቆርጠውና ሌላ ሁለተኛውን ድሮፕ አደርጋለሁ ማለት ነው። መጀመሪያ ይሄ ነው። ሁለተኛ ድሮፕ ያደረግኳቸው ቪዲዮ ደግሞ ሁለተኛ ከዚህ ተነስቶ ሁለተኛ ጀነሬት ያደረግኩት ከራሱ ኢሜጅ ሰማይ ላይ በዚህ አይነት መንገድ እንዲሄድ ያደረግኩትኝ። ከዛ ሶስተኛ ኢሜጅ ጀነሬት ያደረግኩትኝ ሶስተኛውን ኢሜጅ ደግሞ አሁንም ድሮፕ አደርጋለሁ። እዚህ ጋር ሶስተኛውን ኢሜጅ ድሮፕ አደርጋለሁ። አንደኛው በእንደዚህ አይነት መንገድ አስቀመጥኩት፣ ሁለተኛውን በእንደዚህ አይነት መንገድ አስቀመጥኩት፣ ሶስተኛውን ደግሞ በዚህ አይነት መንገድ መጥቶ ልክ እንደዚህ እንዲሆን አደረግኩት። የመጨረሻው ልክ ከዚህ ከደረሰ በኋላ ወደ ምኑ እንዲሄድ ወደ ጉሙ እንዲገባ ጀነሬት ያደረግኩት ቪዲዮ አለ። እሱን ድሮፕ እናደርጋለን። ሶስተኛ ይሄኛውን ድሮፕ አደረግኩ ማለት ነው። አያችሁት? ስቲል በተመሳሳይ ኢሜጅ ጀነሬት የተደረጉ ቪዲዮዎች ናቸው ማለት ነው። አሁን የሚቀረን ምንድን ነው? ልክ እዚህ ጉም ውስጥ እንዳለ ጽሁፍ እንጽፍለትና ይሄንን ኢንድ ፒክቸር እችኛዋን ፒክቸር በመጠቀም ይህንን ፒክቸር በመጠቀም እዚህ ጋር ሎጎውን አስቀምጬለት የመጀመሪያው ሬፈረንስ ፒክቸር እና ሁለተኛው ሪፈረንስ ፒክቸር በእንደዚህ አይነት መንገድ ፒክቸሮቹን አስገብቼለት ጀነሬት ያደረገው ልክ ይሄ ሱ27ቱ ቅድም ያሳየዋቸው ይሄኛው ፒክቸር፣ ይሄ ፒክቸር ማለት ቅድም ያሳየዋቸው ይሄኛው ፒክቸር ማለት ነው። ልክ ይሄኛው ፒክቸር ፕላስ ይሄንኛው ፒክቸር የመጀመሪያው ፒክቸር ይሄኛው ሪፈረንስ ፒክቸር 1 ብዬ ሪፈረንስ ፒክቸር ደግሞ 2 ብዬ ሁለቱን ጀነሬት ሲያደርግልኝ ደግሞ ይሄን መሳይ ቪዲዮ ሰጠኝ ማለት ነው። በቅድሙ ፕሮምፕት በተመሳሳይ ፕሮምፕት ማለት ነው። የመጀመሪያው ሪፈረንስ ፒክቸር ይሄንና ቅድም ያሳየዋችሁን በመጠቀም ሁለቱ ልክ በእንደዚህ አይነት መንገድ አመጣልኝ ማለት ነው። የመጨረሻው የሚቀረኝ ምንድነው? ቴክስት ማስገባት ማለት ልክ ይሄ መጥቶ እዚህ ጋር ጉም ነገር አልብሼ ቴክስቱ እንዲገባ ማድረግ ነው ማለት ነው። ስቲል የምንሰራው አፍተር ኢፌክት ላይ ነው። ሁሉም ጀነሬት የተደረጉት እንግዲህ ያው ቅድም እንዳሳየዋችሁ ኢንቫቶ ላይ ነው። የኢንቫቶ ቅድም ፕሮምፕት ተጠቅሜ ነው። ፕሮምፕቱን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ዲስክሪፕሽን ላይ ፕሮምፕቱን በኮቴሽን ያስቀምጥላችኋለሁ። እዛ ጋር ወስዳችሁ ሁለቱን ኢሜጆችንም ይህም ጉግል ላይ ጉግል ብታደርጉት ታገኙታላችሁ። የቅድሙም ይሄ መነሻውም ከ90 ዓመቱን ከሚያከብረው ከኢትዮጵያ አየር ኃይል ዌብሳይት ላይ ታገኙታላችሁ። ያን ፕሮምፕት በመጠቀም በቀላሉ ሌሎቹንም ኢሜጆች ፈርስት ኢሜጅ እና ኢንድ ኢሜጁን በመስጠት በእንደዚህ አይነት የሚያምር ሲኒማቲክ የሆነ 4K የሆነ እንትኖች እንሰራለታለን ማለት ነው። ቪዲዮ ጀነሬት ማድረግ እንችላለን። በመጨረሻ ይህንን ይመስላል። ልክ እንደምታዩት ቆንጆ የሆነ ነገር ጀነሬት አድርጎልኛል። ስለዚህ አሁን የሚቀጥለው ምንድነው? ቴክስት ማስገባት ነው ማለት ነው። ቴክስት እናስገባለታለን። ኖርማል ቴክስት እናስገባለታለን። በዚህ አይነት መንገድ እንኳን
9ኛ ዓመት ክብረ በዓል በሰላም አደረሳችሁ የሚል ቴክስት እናስገባለታለን። የተወሰነ አኒሜሽን እንዲኖረው እሱን ትሰራላችሁ። እሱን በቀጣይ ቪዲዮ ኦር ደግሞ ፕሪቪየስ ከሰራቸው ቪዲዮዎች ላይ ማየት ትችላላችሁ። ሶ በእንደዚህ አይነት መንገድ የሚያምር እንትን አስገባውለት። ይሄንን ጎልደን ቴክስቸር እንዲኖረው ያደረኩኝ። ጎልደን ቴክስቸር ሲኖረው ይህንን ይመስላል። ሶ ጎልደን ቴክስቸር እንዲኖረው አደረኩ። ይሄኛውንም በአናዘር ቪዲዮዎች እሰራላቸዋለሁ። በቀጣይ ቪዲዮ እንዴት ቴክስቸሩ ጎልደን እንዲኖረው ማድረግ። ሶ ዳይሬክትሊ ይሄንን ከዋናው እንትናችን ላይ ድሮፕ እናደርገዋለን ማለት ነው። ሶ በእንደዚህ መልኩ ድሮፕ አደረግነው። ሶ እሱ ላይ ያው ኖርማሊ የፖዚሽንና ስኬል ትሰጡታላችሁ። ሲጀምር በእንደዚህ አይነት መንገድ ልክ ጀነሬት አድርገው እንዲገባ አደረግነው ማለት ነው። በጣም የሚያምር አውትሉክ ያለው ልክ በእንደዚህ አይነት መንገድ የመጀመሪያው ቪዲዮ አለ ሪፈረንስ ፒክቸር ተጠቅሜ፣ ሁለተኛ ጀነሬት ያደረኩት ሰማይ ላይ እንዲሄድ ነው። ከዛ ቀጥሎ ጀነሬት ያደረኩት ራሱ ፕሌን አየር ላይ እንደዚህ መጥቶ እችኛውን ሪፈረንስ ፒክቸር ድረስ ኢንድ ሪፈረንስ ፒክቸር እችንን እስከዚች ድረስ እንዲመጣ አደረኩት። አይታችሁት ከሆነ ጄፒጂ ነው። ስለዚህ ፒክቸር ኢሜጅ ነው ማለት ነው። ስለዚህ ልክ እዚህ ጋር ሲደርስ አይታችሁት ከሆነ ቀጥሎ ከዚህ ወደ ሪፈረንስ ፒክቸሬ የመጨረሻው ሪፈረንስ ፒክቸሬ ወደዛ ሄደ። ይሄን የሚመስል የሚያምር የ90 ዓመት ክብረ በዓልን አብረን ሴሌብሬት አደረግን ማለት ነው። ሶ ስንጨርስ ምንድን ነው የምናደርገው? ሬንደር ነው የምናደርገው። ሬንደር እናደርገዋለን፣ ኤክስፖርት እንለዋለን። ከዛ 90 years እዚህ ጋር 90 ዓመት በሚል ሴቭ አድርገን ሬንደር ማድረግ እንጀምራለን። እንደምታዩት ፒክቸሮቹን ገጣጥሞ ሬንደር የሆነውን የሚያምር ሉክ ያለውን የ90 ዓመት እንትን ይሰጠናል። በመጨረሻም ይህንን የሚመስል የሚያምር የጀግናው የአየር ኃይላችንን ሰለብሬት የሚያደርግ ቆንጆ ኢንትሮ እንኳን ለ90ኛ ዓመት ክብረ በዓል በሰላም አደረሳችሁ። የሚያምር ኢንትሮ። ይህንን ለቴሌቪዥን መጠቀም እንችላለን። ኤኒቲንግ ሰሌብሬት ለማድረግ ቴሌቪዥኖችም ከዚህ በተሻለ መስራት እንደማይችሉ ባልተማመንም ግን ይሰራሉ እና ቆንጆ የሆነ ነገር ኤአይን ተጠቅመን አፍተር ኢፌክትን ተጠቅመን የተወሰነች ትንሽ የፕሮምፕት ተጠቅመን እንደዚህ የሚያክል የሚመስል ቆንጆ የሆነ የአፍተር ኢፌክት ኢንትሮ እንሰራለን። በዚሁ አጋጣሚ እንኳን ለ90ኛ ዓመት ክብረ በዓል በሰላም አደረሳችሁ። በሌላ ቪዲዮ እንገናኝ። ባይ